አክሱም ያለው የሙስሊሞች ችግር ሲነሳ እንዲህ የሚያሳልፍ ሙስሊም ችግራቸው የማይቸግረው ችግራቸው እንቅልፍ የማይነሳው ሙስሊም እንዴት ነው ሙስሊም ባህር ያለው ሊባል የሚችለው? መካ ስለማይፈቀድልን እኛም አንፈቅድም። እኛ የምናወራው ስለ ኢትዮጵያ ነው። መካ ሄደ ጠቅላይ ሚኒስትር ካላቸው መንግስት ካላቸው ሄደ እነሱን ጠይቅ። በሽተኛ የሆነ ተቋም አለ የትምህርት ሚኒስቴር የሚባለው ነገር። ቢስሚላህ እንግዲህ ሰሞኑን እንደሚታወቀው ሶሻል ሚዲያ ላይ አንዳንድ ቪዲዮዎች ሲዘዋወሩ አይታችሁ ሊሆን ይችላል። ሰሞኑን በአክሱም ሙስሊም ተማሪዎች ላይ እንዲሁም ማህበረሰቡ ላይ ሲሰራ የነበረ ግፍ አለ። ይህ ግፍ ከምን የተነሳ ነው? ከዊስ ከማን የመነጨው? ከየት በኩል ነው ግፊቱ ያለው የሚለውን እስኪ ከአንዳንድ ኡስታዞች እና ከአንዳንድ ምሁራኖች የሚሉትን ሰምተን እንመለሳለን። እስከ መጨረሻው ድረስ አብራችሁን ሁኑ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ሼር እያደረጋችሁ የቤቱ አባል መሆን ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ። በሽተኛ የሆነ ተቋም አለ የትምህርት ሚኒስቴር የሚባለው ነገር። ጤነኛ ያልሆኑ አመራሮች ያሉበት። በጣም ሞክረናል፣ አውርተናቸዋል። ልትግባባቸው ማችላቸው ሰዎች ምናልባት አንዳንዱም የግሉ ጥላቻን በዛ በመዋቅር ውስጥም የሚያራምድም አለ። ሌላ ቦታ ጋር ስትሄድ ደግሞ ግለሰባዊ የሆኑ ጭቆናዎች አሉ። ርዕሰ መምህሩ የአንድ ትምህርት ቤት ርዕሰ መምህር ደህና ሲሆን ተማሪዎች በሰላም ይማራሉ። ጥላቻ የተሞላው ደግሞ ሲመጣ ያሰቃያቸዋል። በሂጃብ በንቃብ በሰላት በየጊዜው ይባስ። እነዚህ ነገሮች ደግሞ መቼ ነው የሚብሱት? ፈተና ሲቃረብ፣ ማትሪክ ሲመጣ፣ ሚኒስትሪ ሲመጣ እነዚህ ነገሮችን አልተሻገርናቸው። አጀንዳ ናቸው በየጊዜው። አንዳንድ ጊዜ የተለያየ ዓለም ሀገር ውስጥ የምንኖር ይመስላል። ጀልባባቸውን ለብሶ ንቃባቸውን ለብሶ ሃየር ፖዚሽን ላይ ያሉ እህቶች አሉ። ትልልቅ ኃላፊነት ቦታዎች ላይ ያሉ አሉ። እነዚህ እህቶች እኮ ዝም ብሎ ከሰማይ ዱብ አላሉም። እዚህ ፕሮሰስ ውስጥ ያለፉ ናቸው። እዚህ ግን ካገድካቸው ሰብአዊ መብታቸውን መግፈፍ ነው። ተፈጥሯዊ መብታቸውን ጭምር መግፈፍ ነው። ኢኮኖሚያዊ መብታቸውን ጭምር መግፈፍ ነው። እንዳይማሩ፣ የሥራ ዕድል እንዳይኖራቸው፣ ሀገራዊ ተልዕኳቸውን ጭምር እንዳይወጡ ማድረግ ነው። ይህንን ማየት የተሳነው አመራር እዛም እዚህም አለ። እንግዲህ ኡስታዝ ካሚል ሸምሶ የተናገሩት ነገር በጣም ወሳኝና ዋና ነጥብና ያነሱት አይታችሁ ከሆነ አዲስ አበባ ዩኒቨርሲቲ ላይ በየዓመቱ ፈተና ሲደርስ እንደዚህ የማትሪክ የተለያዩ ጊዜ ላይ ሁሌ በኒቃብ ዙሪያ ላይ ሁልጊዜ ረብሻ ይነሳል። ኒቃብ ለባሾች አትገቡም፣ ውስጥ ላይ በቃ እስላማዊ የሆኑ ነገራቶችን ማከናወን አስችሉም፣ እንዳጠቃላይ ማለት ነው። ሀታ እስከ ሶላት ጭምር ሲከለከልበት የነበረበት ሁኔታ ነበረ። ይህም ነገር ዛሬ ላይ አልተቋጨም ማለት ነው። ወደፊት ምን ያጋጥመናል? እስኪ ኡስታዝ ኑሩ ቱርኪ የሚሉትን ደግሞ ሰምተን እንመለስ። መካ ስለማይፈቀድልን እኛም አንፈቅድም። እኛ የምናወራው ስለ ኢትዮጵያ ነው። መካ ሄደ ጠቅላይ ሚኒስትር ካላቸው መንግስት ካላቸው ሄደ እነሱን ጠይቅ። እኛ ስለ ሀገራችን ነው የምንጠይቀው። የሆነ ሃይማኖት ደግሞ ተወካይ ነህ ብለህ ራስን ትገልጻለህ። ሰክረህ ነው። የጥላቻ ስካር ደግሞ ምንም መፍትሄ የለውም፣ ህግ ማስከበር ብቻ። እነዚህ አክሱም ላይ የተደበደቡና ከሀገራቸው እየተባረሩ ያሉ ሙስሊሞች የዛው ሀገር ተወላጅ፣ የዛው ሀገር ነዋሪ፣ የዛው ሀገር ባላባት ነበሩ። ነገር ግን እምነታችንን ብቻ አጥብቀን እንያዝ፣ እምነታቸውን ብቻ ስለወደዱ ይህ አይነት ግፍ ይደርስባቸዋል ማለት ነው። አክሱም ያለው የሙስሊሞች ችግር ሲነሳ እንዲህ የሚያሳልፍ ሙስሊም ችግራቸው የማይቸግረው ችግራቸው እንቅልፍ የማይነሳው ሙስሊም እንዴት ነው ሙስሊም ባህር ያለው ሊባል የሚችለው? አይደለም ሀገር ውስጥ ዓለም ዳርቻ ያለው የሙስሊም ወንድም ችግር አንተ የቤት ስራ እንዲሆንብን ነው እስልምና የሚያዘው። እኔ ላይ አልደረሰም፣ እኔ እንደፈለኩ ተጣጣሁ፣ ከበላሁኝ፣ ከሰገድኩኝ አይመለከተኝም የምትል ከሆነ ውስጥ ችግር አለበት። ችግር ልታነሳው ይገባል። ኢደን ይህ ጉዳይ እስከመቼ ነው አጀንዳ ሆኖ የሚቀርበው? ትዕግስትም ገደብ አለው፣ ሊያውቁት ይገባል። ሁሌ አጀንዳ ሲፈልግ በኒቃብ ሲፈልግ በሂጃብ ያ ኺላመታ ኢደን ይህ ጉዳይ የሚመለከተው አካል ይሄን ጉዳይ ነገ ከነገ ወዲያ ሳይል ይሄን ኦፕሬሽን ሊያደርገው ይገባል። ቪዲዮን በደንብ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።